ምድር ላይ ሀብታም የምትሆነው የፈለግከውን ህይወት የምትኖረው እዚህ አይምሮ ውስጥ ቪዥዋላይዝ ያደረግከውን ህይወት ወደ እውነታ የምትቀይረው ስለለፋ ብቻ አይደለም። ምክንያቱም ደግሞ በለፋ ቢሆን ኖሮማ ብዙ ሰዓት እየለፉ ስኬታማ ያሉን ሰዎች ባልተፈጠሩ ነበር። ነገር ግን አስታውስ፣ ዝንብም ንብም እኩል ይለፋሉ። ነገር ግን ንብ ማር ትሰራለች፣ ዝንብ ደግሞ ማር ታበላሻለች። ብዙዎቻችን እኔንም ጨምሮ የምናስበው ነገር ብዙ ሰዓት ስለሰራን ቶሎ ስኬታማ የምንሆን ይመስለናል። በቃ 12 ሰዓት ሙሉ ሳንተኛ በቃ ሌሊቱን ሙሉ ስለሰራን በቃ ያንን ነገር አቺቭ የምናደርግ የምናስበውን ጎል ሀብታም ምናምን የምንሆን ይመስለናል። ነገር ግን እውነታው እንደዛ አይደለም። ምክንያቱም ደግሞ በጣም ብዙ ሰዎች የሚለፉ አሉ። አሁን ለምሳሌ ቀን ሰራተኞችን መመልከት እንችላለን። በጣም ብዙ የሚለፉ የሚደክሙ በቃ አቅማቸውን ሁሉ ነገር እዛ ነገር ላይ ሰጥተው የሚለፉ ሰዎች አሉ፣ ሰዓታቸውን ሳይቀር ገብረው ማለት ነው። ነገር ግን እነሱ ሰዎች ታዲያ ለምን ስኬታማ አልሆኑም? ገብተዋል አይደለ? ስኬት በመልፋት አይደለም። ስኬት መልፋትም እንዳለ ሆኖ በትንሹም ቢሆን ስማርት ልትሆን ይገባል ማለት ነው። ምክንያቱም ደግሞ አንድ 10 ሰዓት ሰርቶ ስኬታማ ያልሆነ ሰው አለ፣ የማይሆን ሰው አለ። አንዱ ደግሞ 5 ሰዓት ሰርቶ የእሱን 20-30 እጥፍ ገንዘብ ገቢ የሚያገኝ እንደዚሁም ደግሞ የፈለገውን ህይወት የሚኖር ሰው አለ። ስለዚህ እንድትረዳኝ የምፈልገው ነገር እዚህ ምድር ላይ የፈለግከውን ነገር የምታሳካው አንተ እዚህ ጋር ቪዥዋላይዝ የምታደርገውን ዓለም የምትኖር ስለለፋ ብቻ አይደለም። በቃ ስማርት ዌዎችን መጠቀም አለብህ፣ ወይም ደግሞ ብልጥ መሆን አለብህ። ሁላችንም እንድናስተውል የምፈልገው ነገር መመሰላችሁ ማለት ነው ምን ያህል ሰራን ሲሆን ምን ያህል ፕሮዳክቲቭ ሆንን ብለን ነው ራሳችንን መጠየቅ ያለብን። በቃ 12 ሰዓት ምንም ፕሮዳክቲቭ ሳንሆን ስልካችንን እየጎረጎርን ምንም ፕሮዳክቲቭ ሳንሆን ዝም ብለን ብዙ ሰዓት ያንን ነገር ከሰራን ስኬታማ እንሆናለን ማለት አይደለም። ገብታችሁ አይደለ? ስለዚህ 10 ሰዓት ሰርታችሁ በዲስትራክሽን ምንም ፎከስ ሳታደርጉ ዝም ብላችሁ ከምትሰሩ 2 ሰዓት ሰርታችሁ በቃ ኳሊቲ የሆነ ዲፕ ወርክ ማለት ነው ስልካችሁን ሳጎረጉሩ ሙሉ ለሙሉ ፕሮዳክቲቭ ሆናችሁ ፎከስ ሆናችሁ የምታደርጉት ነገር 2 ሰዓቷ ከ10 ሰዓት ትበልጣለች ማለት ነው። ስለዚህ አሰ ሰክሰስር ሜንታሊቲ ማሰብ ያለባችሁ ወይም ደግሞ እንደ አንድ ቢሊየነር ሚሊየነር ሰው ማሰብ ያለባችሁ ነገር ብዙ ሰዓት ሰራው ሲሆን ማለት ያለባችሁ ምን ያህል ፕሮዳክቲቭ ሆንኩኝ፣ በትንሿም ሰዓት ቢሆን ምን ያህል ውጤታማ ሆንኩኝ ብላችሁ ነው ራሳችሁን መጠየቅ ያለባችሁ ማለት ነው። ምክንያቱም ደግሞ አስተውሱ፣ በቃ ስለለፋችሁ ብቻ አይደለም ነገሮችን መለወጥ የምትችሉት ማለት ነው። ገብታችሁ አይደል? ሁሉም ነገር በፕሮሰስ ነው እየመጣ የሚመጣው እንጂ ዛሬ 12 ሰዓት ስለሰራችሁ ምንም ስኬታማ ትሆናላችሁ ማለት አይደለም። ጭራሽ 12 ሰዓት ሲሰሩ በ3 በ4ኛው ቀን ሰልችቷችሁ ነው የምታቆሙት ማለት ነው። ስለዚህም ደግሞ ለዚህ ነገር ጥሩ ኤግዛምፕል ነው ብዬ የማስበው አንድ ነገር ልንገራችሁ። አሁን ለምሳሌ ሁላችሁም ታውቋቸዋላችሁ ብዬ አስባለሁ። ሰፈራችሁ ላይ ቀን ስራዎች የሚሰሩ እንደዚሁም ደግሞ ብዙ ነገሮችን የሚጥሩ በጣም ብዙ የሚደክሙ ሰዎችን ታውቃላችሁ ብዬ አስባለሁ። እነሱ ሰዎች ግን እንዳሰቡት የአይነት ህይወት ነው የሚኖሩት? ስኬታማ ናቸው? የሚፈልጉትን ያክል ገንዘብ ያገኛሉ ብላችሁ እስቲ ጠይቋቸው። አያገኙም። ምክንያቱም ደግሞ እዚህ ምድር ላይ ወደንም ጠላንም ስለለፋን ብቻ ብዙ አቺቭ ማናረጋቸው ነገሮች አሉ ማለት ነው። ነገር ግን አንድ ቤቱ ብዙም ሳይለፋ ብዙም ሳይጥር በስልኩ ብቻ ቪዲዮ ኤዲት እያደረገ ግራፊክ ዲዛይን እየሰራ ከነሱ በላይ ብዙ ገንዘቦችን ጀነሬት የሚያደርግ ሰው አለ ማለት ነው። ስለዚህ ሁሌም ማሰብ ያለባችሁ ነገር እኔ ኢንቨስት ማድረግበት ታይሜን የምፈጅበት ነገር ምን ያህል ስኬለብል ነው ወይም ደግሞ ምን ያህል ላሳድገው እችላለሁ፣ ምን ያህል ገንዘቦችን ላገኝበት እችላለሁ ብላችሁ ራሳችሁ መጠየቅ አለባችሁ ማለት ነው። በቃ አንድ ነገር ላይ ብዙ ሰዓት ስለለፋችሁ አይደለም ገንዘብ ማግኘት የምትችሉት ማለት ነው። ገብቷችኋል አይደለ? አንዳንድ ስራዎች አሉ ደግሞ ምንም ኢንቨስት ብታደርጉ ሰዓትን ብታደርጉ ፕሮዳክቲቭን ብትሆኑ የማያድጉ ስራዎች አሉ። ነገር ግን ትንሽም ኢፈርት አውጥታችሁ የሚያድጉ ነገሮች አሉ ማለት ነው። ስለዚህ እናንተ መምረጥ ያለባችሁ በትንሽ ኢፈርት ብዙ ውጤት የሚያመጡ ነገሮች ላይ ነው። እስቲ ሌላም ኤግዛምፕል ልጨምርላችሁ። ንብም ዝንብም እኩል ይለፋዋሉ፣ ነገር ግን ንብ ማር ትሰራለች፣ ዝንብ ደግሞ ማር ታበላሻለች ይላል። ከዚህ ነገር የምንረዳው ነገር መመሰላችሁ ማለት ነው ሁለቱም በእኩል ሁኔታ ነው የሚለፉት። ነገር ግን ንብ ጥሩ ነገር ይዛ ትመጣለች፣ ዝንብ ደግሞ መጥፎ ነገር ይዛ ትመጣለች ማለት ነው። ስለዚህ አብዛኞቻችን እንለፋለን፣ ነገር ግን የምንለፋበት መንገድ ትክክለኛ ነው ወይ፣ ያ ነገር ወደ ዓላማ የሚያደርሰኝ ነገር ነው ወይስ የሚለው ነገር መጠየቅ አለብን። ምክንያቱም ደግሞ አንድ መጽሐፍ እያነበበ ራሱን የሚያሳድግ ሰውና እንደዚሁም ደግሞ አንድ ፊልም እያየ ጊዜውን የሚያጠፋ ሰዎች እኩል ቦታ ሊደርሱ አይችሉም። ያም እኮ ፊልም እያየ 3 ሰዓት ሊያጠፋ ይችላል፣ ይሄም ደግሞ እያነበበ 3 ሰዓት ሊያጠፋ ይችላል። ነገር ግን እኩል ቦታ ላይ ሊደርሱ አይችሉም ማለት ነው። ስለዚህ ታይማችንን የምናጠፋባቸው ነገሮች ነገ ስኬለብል ያደርጉናል ወይ፣ ነገ የምንፈልግበት ቦታ ላይ ያደርሱናል ወይ፣ ወይስ ደግሞ ዝም ብለው ለጊዜያዊ ስሜቶቻችን ወይም ደግሞ አሁን ላይ የሚቀሩ ነገሮች ናቸው ወይ ብለን ራሳችንን መጠየቅ አለብን። አንዳንድ ጊዜ ከሰዎች እኩል ለፍተን አብረን እኩል የለፋነው ሰው ሲለወጥ እኛ ደግሞ ኋላ እንቀራለን ማለት ነው። ወይም ደግሞ እንደዚህ እንለያያለን። እሱ ወደ ጥሩ መንገድ ሄደን እኛ ወደ መጥፎ መንገድ። ስለዚህ እንድትረዱት የምፈልገው የመጨረሻ ነገር ነገሮችን የምታሳኩት ስለለፋችሁ ብቻ አይደለም ማለት ነው። ስለዚህ ሁሌም ራሳችሁ መጠየቅ ያለባችሁ ነገር ምን ያህል ሰራው ሳይሆን ምን ያህል ፕሮዳክቲቭ ነኝ ብላችሁ ነው ራሳችሁ መጠየቅ የምትችሉት ማለት ነው። እንደዚህ ካደረጋችሁ አት ዘ ሎንግ ረን አሸናፊዎቹ እናንተ ናችሁ ማለት ነው። ምክንያቱም ደግሞ አብዛኛው የኢትዮጵያ ሕዝብ ከሚነገረው በላይ በጣም ይለፋል፣ በጣም ይጥራል። ነገር ግን የሚኖረው ህይወት የሚለፋውን ያክል አይደለም። ስለዚህም እናንተም ደግሞ ከነዛ መካከል እንዳትሆኑ ራሳችሁን በትንሹም ቢሆን ከሰርክሉ ማስወጣት አለባችሁ ወይም ደግሞ ከታሰሩበት
ካሉበት እነሱ ካሉበት ቦክስ እናንተ አውት ማድረግ አለባችሁ ወይም ደግሞ መውጣት አለባችሁ ማለት ነው። ስለዚህ ብዙ ሰዓት ስለለፋችሁ ሲሆን ትንሽ ለፍታችሁ ፕሮዳክቲቭ ለመሆን ሞክሩ። እንደዚህም ደግሞ የተለያዩ ነገሮችን ስሩ ማለት ነው። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ስማርት ወርክን ተጠቃሚ ወይም ደግሞ በብልጠት ስሩ ስላችሁ አትልፉ ማለት አይደለም። የሆነ ያክል መልፋት አለባችሁ። ነገር ግን ከሰዎቹ መዴት የምትፈልጉ ከሆነ እነሱ ስላለፉ አይደለም እዛ ቦታ ላይ ሊሆን የቻሉት። እናንተ ግን እነሱ ይለፋሉ፣ እናንተም ትለፋላችሁ በትንሽ መጠን። እንደዚሁም ደግሞ ፕሮዳክቲቭ ትሆናላችሁ። ያኔ ትበልጧችኋላችሁ ወይም ደግሞ የምትፈልጉትን ህይወት ትኖራላችሁ ማለት ነው።